መያዣ አድርገው ቢጠቀሙ ብዙ የሚቆጫቸው ነገር አይመስልም። የቆመ ጦርነት የለም የሚቆምም አይደለም። በዛ ደረጃ ብናየው ነው የሚሻለው። መቀለ ገቡ፣ መቀለ ተቆጣጠሩ ማለት አይደለም። መቀለ ገብተዋል። መቀለ መቆጣጠር የህዝብን መንፈስ የህዝብን ልቦና መግዛት ይጠይቃል። ተረጋግቶ መንቀሳቀስ ይጠይቃል ወዘተ። እነዚህ ነገሮች ያው እንደሌሉ እነሱ የሚያውቁት ስለሆነ ብዙ በዚህ ጉዳይ ላይ ብዙ አስተያየት መስጠት ከጅምሩ አብይ ኢትዮጵያ ውስጥ ያሉ በሙሉ ክፍለ ጦሮች ነው ወደ ትግራይ የላከው ትግራይን ለማውረድ። ኢሳያስ 70% በላይ የሆነውን ሰራዊቱን ወደ መካናይዝዱን እግረኛውን ወደ ትግራይ ያስገባው። ትግራይ በሁሉም አቅጣጫ ውጊያ በሚደረግበት ሰዓት ካለን ውሱን አቅም አንፃር በሁሉም ቦታ አጥቂም ተከላካይም ደምሳሽም ሆነን የምንቀጥልበት ሁኔታ በጣም ከባድ ነው የሚሆነው። የተከተልነው ስልት ምንድነው? በሁሉም ቦታዎች ላይ ጠላት ከባድ ኪሳራ እንዲደርስበት ማድረግ የሚያስችል ስራ እንሰራለን። ግን የጠላት ባህሪ ከተሞችን በመቆጣጠር ብቻ የሚረካ አይደለም። ትግራይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ በሆኑ መስኮች አገኝቻቸው የሚሏቸውን ድሎች ወደ ኋላ በመመለስ ወደ ድንጋይ ዘመን በመመለስ የሚገለጽ ነው። ስለዚህ ያንን ለማድረግ የሚያስችሉ ስራዎች ለምሳሌ ጦርነት በሌለባቸው አካባቢዎች ላይ በመድፍ ከተሞች ይደበደባሉ ብቻ ሳይሆን ሆቴል ይፈርሳል። በመድፍ ሰው ቆሞ የገሌን የተባለው ሆቴል ይፈርሳል። በመድፍ ፋብሪካዎች ይፈርሳሉ። የሚነቅሉትን ይነቅላሉ። ለምሳሌ የብልጽግና ጀነራሎች ቆመው እየሳቁ ትግራይ ውስጥ ያለ ፋብሪካ ተነቅሎ በህግደፍ 524ኛ ክፍለ ጦር የሚባለው ስራው አልጋ ይዘርፋሉ። የቤት በር ገንጥለው ጭነው ይሄዳሉ። ይሄ ሲቪሊያን መግደል ምናምን ብቻ አያረካቸውም። በውጊያ የሚገኘው ይህም ወይም ከተማ ተቆጣጠርኩ አያረጋቸውም። የገበሬ ሰብል አጭደው ይወስዳሉ። ወስዱት ማይችሉትን ቋሚ ተክል ማንጎ ወዘተ ይቆርጣሉ። ዋናው ዓላማው ትግራይን ወደ ድንጋይ ዘመን መመለስ ነው። በሁለቱም በኩል ተይዞ የተደረገ ያለው እንቅስቃሴ። ስለዚህ ይሄንን ማሳካት የሚፈልጉ ወገኖች እያዳከምናቸው መተን እንዳልኩት ሁሉም አቅማቸውን ነው ሂማን ዌቭ ታክቲክ ይባላል። ማዕበላዊ ማጥቃት ነው የሚከተሉት። 1000 ሰው ያስገባሉ። 1000 ሰው የሚሞተው ሞቶ የሚቆስለው ቆስሎ የሚሸሸው ሲሸሽ እንደገና ጥይት ተተኮሰበት የሚመጣ ሌላ ሻለ። በዚህ መልኩ ነው ለኢትዮጵያ ወጣቶች፣ ለኤርትራ ወጣቶች፣ ለኤርትራ አረጋውያን ደንታ የሌላቸው ሰዎች ናቸው። በ10 ሺዎች የሚቆጠሩ ወታደሮች እየሞቱም ጭምር ሌሎች የሚችሏቸውን በጉልበት ጭምር እያፈሱ የሚያመጧቸውን። ለምሳሌ ትናንት ከተማረኩት በጣም ያስከረመኝ ሰራዊት 5ኛ ተብሎ የመጣ ክፍለ ጦር 25ኛ ራያ አካባቢ በተደረገ ውጊያ ኮምፕሊትሊ ከጥቅም ውጭ ወጣ ሰራዊት ነው። ግን 25ኛ ስከለተን ስላለው መጥቷል። እዛ ውስጥ ግን የ13ኛ ሰዎች አሉ፣ 21ኛ ሰዎች አሉ፣ የ32ኛ ሰዎች አሉ። ከዛ የደብረ ዘይት አየር ኃይል ጥበቃ ሰዎች አሉ። ከሁሉም ያው እንደሚባለው ከየሰፈሩ የተሰበሰበም ጭምር። ስለዚህ ይሄ ዓላማ እስኪሳካ ድረስ ትግራይን ወደ ድንጋይ ዘመን የመመለስ የትግራይን ህዝብ የማዋረድ የመቅበር ፍላጎቱ እስኪሳካ ድረስ ሁሉም አለን የሚሉትን ኃይል ማሰባሰባቸው አቀም። ስለዚህ እነዚህን እያዳከምክ ነው መጨረሻ ላይ የተሻለ ቁመና በሚኖር ሰዓት ወደ ካውንተር ኦፌንሲቭ ተቀባ። መቀሌ ከመገባቱ በፊት ነዞች አብይ በተደጋጋሚ ከሰማው 72 ሰዓት ውስጥ እገባለሁ ይላል። 72 ሰዓት ውስጥ እገባለሁ ይላል። 72000 ሰው ይጨርሳል፣ 720000 ሰው ይጨርሳል። ችግሩ አይደለም መቀለ ቅድም እንዳልኩ ከተሞች ማጥፋት የዚህ አካል ነው። ኢሳያስ ቃል የገባው ፖለቲካል ላውንደሪ አካል ነው። መቀለ ውስጥ ሚሊተሪሊ ዚግባ የሚባል ለውጥ የማያመጣ ጦርነት አድርገን መቀለን ለማጥፋት ወደ ኋላ ለመመለስ በሚያደርጉት እንቅስቃሴ ተባባሪዎች መሆን አንፈልግም። ዶክተር ደብረጽዮን የህዝብ ተወካዮች፣ የሀገር ሽማግሌዎች፣ የንግዱ ማህበረሰብ ተወካዮች የተወሰኑትን አግኝቶ ይሄ ነገር ህዝቡ ራሱን መጠበቅ መቻል አለበት። እኛ ትግራይን ለመከላከል የምናደርገው እንቅስቃሴ ዓለም አቀፍ ማህበረሰቡን ጎናችንን እናስቆም ከሆነ ጦርነት ተደርጓል በሚል እነዚህ ሰዎች ትግራይን የማጥፋት ፍላጎታቸው ዓላማ ማሳካያ እንዲሆን አንፈልግም። ስለዚህ መውጣት አለብን የሚል
የብልጽግና ኃይል የሻዕቢያም የተወሰነው ኃይል በተወሰነ ከሰሜን በኩል ቅዳሜ አካባቢ የገባ የነበር ቢሆንም ሌላው ኃይል የምር ደፍሮ ወደ እንትን መግባት የጀመረው ሰኞ አካባቢ ነው። ምክንያቱም በደቡብ በኩል የነበረው መከላከል ከመቀሌ በጣም የራቀ ስለነበረ ማለት ነው። ምንድነው ያደረግነው? ሰራዊቱ ከመቀሌ ከተማ ውጭ የመከላከያ መስመሮችን እንዲይዝ በዛ ላይ ተመስርተን አትሊስት መቀለን አያጠፉትም ማለት አይደለም እነዚህ ኃይሎች አትሊስት ግን ዓለም ያየ የውጊያ ቀጣና ነው በሚል ምክንያት የሚያጠፉበትን እድል መከልከል አለብን የሚል ነው። እንዳልኩት መቀለ ገብተዋል፣ መቀለ ተቆጣጥረዋል ማለት አይደለም። ጦርነቱም ቀጥሏል። ከዛ በኋላ የቆመ ጦርነት የለም። ዛሬ አሁን በምናወራው በብዙ ግንባሮች ጠላት ከፍተኛ ኪሳራ እየደረሰበትም ጭምር ውጊያው የቀጠለበት ሁኔታ ነው ያለው። እስካሁን ድረስ ወገን የተቀዳጃቸው ድሎችና በጠላት ላይ የደረሱ ኪሳራዎች እንዴት ይገለጻሉ? ለቀጣዩ ትግልስ ያላቸው ትርጉም ምን ይመስላል? ወገን ወጣት የትግራይ ሰራዊት አባላት ከእድሜያቸው ከቁጥራቸው ከቁመታቸው ጋር ሲነጻጸር እጅግ በጣም አስገራሚ የሚባል ውጤት ነው ያስመዘገቡት። አንድ ሻለቃ ጦር አንድና ሁለት ክፍለ ጦር በሚገባ በትኖ ያለ በቂ አጋዥ እጅግ በጣም የሚገርሙ ስራዎች የሰራበት ጠላት ግን ያው ዋናው ዓላማ መቀለ መግባት ትግራይን ወደ ድንጋይ ዘመን መመለስ ነው። ይሄን ለማሳካት ሲባል ሁሉንም አይነት ዋጋ ለመክፈል ዝግጁ ስለነበረ ከሁለቱም ሳይድ በ10 ሺዎች የሚቆጠሩ ሰዎችን እየገበረ አላግባብ እየገበረ የመጣበት ሁኔታ ተፈጥሯል። ከድል አንፃር የኛ ኃይሎች ከጀግንነት ጠላትን ከማዳከም የጠላትን አቅም ከመስበር አንፃር እጅግ በጣም በርካታ ድሎችን ተጎናጽፈዋል። የሚያሳዝነኝ በገደልከው ሰው ቁጥር አይደለም መሆን የነበረበት ድል ባስጠበቀው ክብር ባስጠበቀው ህሉና መመስረት ያለበት። እኛም ትኩረታችን እሱ ነው። ሰዎች ሲነግሩ የነበረ ትናንት የሞተብን ሰው የለም ወዝ ተስተሚል አሁን የብልጽግና ጀነራሎች የህግደፍ ሰራዊት ቃል አቀባዮች ነው የሆኑት። የሚመሩት ሰራዊት የላቸውም፣ ተበትኗል አብዛኛው። ጠላት ላይ የደረሰው ኪሳራ ብዙ ነው። አሁንም አብይ ለስልጣኔ ስጋት ይሆነኛል ብሎ እስካመነ ድረስ በመቶ ሺዎች የሚቆጠሩ ሰዎች እንደገና እየመለመለ በጉልበትም ጭምር ጦርነት ሊማገድ የሚችልበት እድል ዝግ ነው ሊባል አይችልም። በእኛም በኩል ኪሳራ ያለ ማለት አይደለም። ቁጥራችን ውስን ነው ነበረው። በዛች ውስን ቁጥር እጅግ የሚያስገርሙ ድሎችን ተጎናጽፈናል። አሁንም ህዝቡ በሁሉም አቅጣጫ ወጣቱ ሞቢላይዝድ የሆነ ነው። ሰራዊቱን የተቀላቀለ ነው። ቀጣይ መመከት ጠላትን የመመከት ስራችን ወደ ከፍተኛ ደረጃ ማሸጋገር የምንችለው ይሄ የወጣቱና የሚሊሻው ፍሰት ተጠናክሮ ሲቀጥል ነው። በዛ አንፃር ጥሩ ምልክቶች ናቸው ያሉት። ያው ያሳዝነኛል ገድለን ተገድለን ቆስለን አቁስለን በሚል የሚገለጽ ጀግንነት መሆኑ ያሳዝነኛል። ግን አማራጭ ስለሌለን በዚህ ደረጃ ጠላት ኃይል እጅግ ከባድ ኪሳራ እየተሸከመ የመጣበት በወገን በኩል ከፍተኛ ተጋድሎ የተፈጸመበት ከፍተኛ ተአምር የተሰራበት ለቀጣይም ሁሉም ህዝባችን የህዝባዊ ጦርነት ነው። የትግራይ ልዩ ፖሊስ አባላት ብቻ የሚፈጽሙት ገድል አይደለም የሚቀየረው፣ ወይ ሚሊሻ የሚፈጽመው ገድል ብቻ አይደለም። ህዝቡ በየቦታው ይሄ ከደጀኑ ደጀን የሚባል የለው ማህበራዊ መሰረት የሌለው የነፍሰ ገዳዮች ጥርቃሙ የሆነን ቡድን በያለበት መመከት በያለበት ማምከን የሚጠበቅበት ነው የሚሆነው። ከዚህ አንፃር ነው ታየት ያለበት። አቶ ጌታቸው ረዳ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ አባልና የርዕሰ መስተዳድሩ አማካሪ ለነበረን ቆይ